ዘወዲያ በአባለነጭ ሸሚዝና ከመሰግናለሁ ክቡር ጠቅላይ ሚኒስትር ታምራት ኃይሉ ባለው ከቁም ነገር መጽሔት ነው። በህገ መንግስቱ መሰረት የሀገሪቱ ከፍተኛ የስልጣን አካል የህዝብ ተወካዮች ምክር ቤት እንደሆነ ይታወቃል። ያም ሆኖ ያስፈጻሚው የስልጣን አካል ቁልፍ ስልጣን ያለው በእርሱ እጅ እንደሆነ ይታወቃልና ብዙ ሰዎች ከዚሁ ጋር በተያያዘ የሀገሪቱ ከፍተኛ የደሞዝ ተከፋይ እርሱ እንደሆኑ አድርጎ የማሰብ ሁኔታ አለና ኢትዮጵያ ለጠቅላይ ሚኒስትሩ የምትከፍለው ደሞዝ ምን ያህል እንደሆነ እንደው እግረ መንገዱን ቢገልጹልን። ደሞዝን በተመለከተ ጸረ ሙስና የሁሉም ባለስልጣኖች ደሞዝ አውጥቷል ይመስለኛል። ካላወጣ እስከ ቅርብ ጊዜ ድረስ የነበረው 6400 ነው። የአሁኑ ጭማሪ ገና እኔ ጋር አልደረሰም። ያለው ሲደርስ የሚጨመር ነገር ካለ አሳውቃለሁ። ከ40 ዓመታት በላይ ሀገራችን ያስተዳደሩት የአጼ ኃይለ ሥላሴ በታሪክ ክፉም ደግም ታሪክ እንዳላቸው ይታወቃል። ያው ንጉሱ የሞቱበትና የተቀበሩበት ሁኔታ ብዙ አነጋጋሪ እንደነበር ይታወቃልና ለአፍሪካ አንድነት ድርጅት መመስረትም ሆነ ከዛ ጋር በተያያዙ ላደረጉት አስተዋጽኦ ከግምት በማስገባት ኦፊሻላዊ የሆነ የቀብር ስነ ስርዓት የአፍሪካውያን ወንድሞቻቸው ባሉበት በመንግስት ባሳተፈ መልኩ እንዳልተካሄደ ይታወቃልና ይሄንን ለአንዴና ለመጨረሻ ጊዜ ለማስደረግና አጀንዳውን ለመዝጋት መንግስት ምን አስቧል ለማለት ነው። የንጉሱን ቀብር በተመለከተ የአጼ ኃይለ ሥላሴ ማለት ነው ያረፉበት ቦታ ከታወቀ በኋላ ተፈትሾ ተገኝቶ ለቤተሰቦቻቸው ተሰጥቶ ከቤተሰብ ቀብር አኳያ በተገቢው ክብር ተቀብረዋል ብዬ ነው የማስበው። ስለዚህ የቀብሩ ስነ ስርዓት ከነበረው ታሪካዊ ሂደት አኳያ ሊደረግ በሚችለው ልክ ተሰርቷል። የዛሬ 30-40 ዓመት የተፈጸመ ጉዳይ ነው እና ሊደረግ በሚችለው ልክ ተፈጽሟል የሚል እምነት ነው ያለኝ። አሁን ተመልሶ ሌላ ቀብር ያውም የውጭ መንግስታት መሪዎች የሚሳተፉበት ቀብር ማሰብ ምናልባት የሚጋበዙትንም ሰዎች ራሳቸውን ግር ሊያሰኛቸው በመጨረሻ ማንሳው ጥያቄ በሰለጠኑት ሀገራት ያሉ መሪዎች እንደው ከመንግስታዊ ስራቸው ወጣ ባለመልኩ በአንዳንድ ማህበራዊ ጉዳዮች ላይ ይሳተፋሉና በተለይ በስፖርት ውድድሮች ላይ በአንዳንድ ትምህርት ቤቶች በመገኘትም መጽሐፍትን በማንበብ ለተማሪዎች የንባብ ባህል እንዲዳብር ጥረት ያደርጋሉ። እርስዎ ባለፉት 20 ዓመታት በእንደዚህ አይነት ነገሮች ላይ ሲሳተፉ አልተመለከቱ ወይም አምልጦ ሊሆን ይችላል። ከዚህ አንጻር በሚቀጥሉት 5 ዓመታት ምናልባት ባለው ትርፍ ጊዜ እንደዚህ አይነት ማህበራዊ ነገሮች ሲሳተፉ ልናየው እንችላለን። አመሰግናለሁ። መሪዎች የራሳቸው አመለካከት አላቸው። እኔ የተቀጠርኩት የመንግስት ስራ ለመስራት ነው ብዬ ነው የማስበው። ኮንትራት እሱ ነው። ከዛ ውጪ ኃላፊነት የለብኝም። ሶሻል ማህበራዊ ሞዴል ለመሆን ምን ለመሆን ወይም ስፖርተኛ ተወዳዳሪ ለመሆን የተሰጠኝ ኮንትራት የለም። የመንግስትን የጠቅላይ ሚኒስትርነትን ስራ እንደሰራ ነው ኃላፊነት የተሰጠኝ። ስለዚህ ህብረተሰቡ ከኔ የሚጠብቀው ስፖርተኝነት ወይም ደግሞ በየትምህርት ቤቱ በየክሊኒኩ እየሄደ በሽተኛ በማስታመም በማበረታታት መልኩ ይሄን ማድረግ ነውር ነው ለማለት አይደለም። ይሄን የማድረግ ኃላፊነት አይደለም የተሰጠኝ። የምለካውም መመዘነውም የተሰጠኝን ስራ በመስራት መልኩ ነው። የተሰጠኝን ኃላፊነት ወደዋለሁ፣ የተሰጠኝን ስራ ወደዋለሁ። ስለዚህ አቅም እስካለኝ ድረስ ብዙ ጊዜ እዛ ላይ ማጥፋት ፈልጋለሁ። በዚህ ምክንያት የተትረፈረፈ ትርፍ ጊዜ አለኝ ብዬ አልወስድም። 8 ሰዓት ብቻ አይደለም የምሰራው፣ ኮንትራቴ 8 ሰዓት ነው።
ነገር ግን ስራውን ስለምወደው ከ8 ሰዓት በላይ ነው የምሰራው። ስለዚህ ብዙ ትርፍ ጊዜ አለኝ ብዬ አልወስድም። የተረፈውን ግን ለራሴ መጠቀም እፈልጋለሁ ከኮንትራት ውጪ ስለሆነ እና እንደዚህ አይነት አመለካከት ያላቸው ሰዎች አሉ። እኔ እንደዚህ አይነት አመለካከት አለ። ሌሎች መሪዎች ደግሞ ሌላ አይነት አመለካከት አላቸው። የእነሱም ትክክል ነው ለነሱ፣ የኔም ትክክል ነው ለኔ። በዚሁ መልኩ ነው የማየው። በተራ ዜጋ ደረጃ በስፖርት ተወዳዳሪ መሆን ቢቻል በጣም ጥሩ ነው። ካልሆነም የራስን ጤንነት ለመጠበቅ በሚያስችል መልኩ መስራት ተገቢ ነው። የራስን ጤንነት ለመጠበቅ በሚያስችለኝ መልኩ ሞካክራለሁ። ከዛ ባሻገር ችሎታ የለኝም። ችሎታ በሌለኝ እንትን ላይ ችሎታ ካላቸው ሰዎች ጋር መንደፋደፍ የሚጠቅም ሆኖ አይታየኝም።